አይደለምና እንደኛ አይነቱ ተራሰው የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እንኳን ያጠፋሉ ከተግባር ከንግግር አንፃር የአቡ ዘርን አሳልፈናል ቢላልን ምን አለው የብነ ሰውዳ አንተ የጥቁር ልጅ ብሎ አለው አምልጦት ማለት ነው ይሄ ነገር እኮ የልቡ መመዘኛ ሆኖ አልነበረም ግን አመለጠው ሰው ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት ኢነከ ምሩን ፊካ ጃሂልያ አንተ በውስጥ ጃሂልያ ያለብህ ሰው ነህ ብለዋል ዐለይሂ ሰላቱ ወሰላም ያቱም ይሄ የሙስሊሞች ሚዛን ሆነ ይገባል ነገር ግን ከዚህ ጥፋቱ በኋላ የተመለሰው አመላለስ እጅጉን የሚያስደነግጥ ነበር የቢላል ይቅርታ አደራረግም በጣም ነው የሚገርም ነበር እንዲህ ነው መሆን ያለብን ማንንም ቢሆን ያጠፋል ልጆች ያጠፋሉ ወጣቱ ያጠፋሉ ጎልማሳ ያጠፋል ትልልቁ ሰው ያጠፋል ነውሩ አለመመለስ ነው ነውሩ ጥፋትን መንገድ አድርጎ መያዝ ነው ይሄ ነው የዚህ ዘመን ትልቁ በሽታ ጥፋትን መንገድ አድርገህ መያዝ የማትላቀቀው መንገድ አድርገህ መያዝ አላህን መፍራትን መንገድ አድርገህ ትይዛለህ ከዛ በኋላ ልታጠፋ ትችላለህ ይሄ የሚጠበቅ ነው ነገር ግን አንድ ጥፋት ውስጥ ከገባህ በኋላ ይሄ አንተ መንገድ ተደርጎ መያዙ ይሄ ነውር ነው ከአማኞች የሚጠበቅ አይደለም መጨረሻችን ሊበላሽ ይችላል በዚህ ነገር